ስብዕና ቢኖራት ነው። እንግዲህ ለኪያ አስፈላጊዎቹ የጤና ምርመራዎች እስኪደረጉላት ድረስ ሰዓቱ በጣም ሄዶብናል። ሁሉንም ቅድመ ሁኔታዎች አጠናቀን ከመሸም ቢሆን ኒው ማይዘናት ደርሰናል። ኪዬ እንኳን ደህና መጣሽ። ደርሰናል። ዳትፈልግ ውስጥ ብዙ ሰዎች አሉ። ዶክተርም አለች። አሁን እንደገባሽ ዶክተሯን ታገኛታለች። የኪያ ህይወት አስደናቂው ጉዞ እንግዲህ የሚጀምረው አሁን ነው። ወደ ኒውማ ከገባች በኋላ ፍቃደኛ ሆና 3 ወር እዚህ ተቋም ለመቆየት ተስማምታ ፈርማ ትገባለች ወይስ ከገባች በኋላ ሐሳቧን ቀይራ ጥላ ትወጣለች? በዚሁ ቪዲዮ ውጤቱን ስለምናሳያችሁ የትም እንዳትሄዱ። እስከምንመለስ ግን አንድ ለህይወታችሁ የሚጠቅም መረጃ ላደርስ እወዳለሁ። ጉግል